ያልተለመዱ ምግቦችን ከመብላት ጋር በተያያዘ ቻይኖች በደንብ ይታወቃሉ። በቅርብ ጊዜም በተከሰተው የኮሮና ቫይረስ ወረርሽኝ መከሰት ከዚሁ ካልተለመደ አመጋገብ ልምዳቸው የመጣ እንደሆነ ይነገራል። በዛሬው ቪዲዮአችንም 5 ያልተለመዱ ቻይና ውስጥ ብቻ የሚበሉ አስገራሚ ምግቦችን እናያለን። ወደዛ ከመሄዳችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አምስተኛ የተጠበሰ ሸረሪት። ቻይና ውስጥ በ1960 በረሃብ በተመታችበት ሰዓት የምግብ ምንጭ መፈለግ ግድ ነበርና ብዙ ያልተለመዱ ምግቦችን ከዛን ጊዜ አንስቶ መብላት ጀምረዋል። እነዚህ ሸረሪቶች በአካባቢያቸው በብዛት ይገኙ ስለነበረ እነሱን በመብላት ህይወታቸውን ማስቀጠል ግድ ሆኖባቸው እንደነበር ይናገራሉ። ኮፐንሄመን የተባለው የዴንማርክ ዩኒቨርሲቲ እንዳስታወቀው ከሆነ እነዚህ ሸረሪቶች ከፍተኛ የዚንክ ይዘት ያላቸውና ለህፃናት እድገትን በጣም ጥሩ እንደሆኑ በጥናቱ አሳይቷል። አራተኛ የተጠበሰ የአዞ ስጋ። አብዛኛውን ጊዜ አዞን የምንጠቀመው ቆዳውን ብቻ ሲሆን ወደ ቻይና ግን አዞ ራሱ ለምግብነት ይውላል። ቻይና ውስጥ የመንገድ ጥግ ላይ ሆኖ የተለያዩ የሚበሉ እንስሳቶችን የሚሸጡ ነጋዴዎች ማየት የተለመደ ነው። ቻይኖች የአዞ ስጋን የዶሮ ጣዕም እንዳለውም ይናገራሉ። በውስጡም ብዙ ከጤና አኳያ ጥቅም እንዳለውና ለአስም ታማሚዎችም አሪፍ እንደሆነ ይነገራል። ሶስተኛ የተጠበሰ ጊንጥ። ጊንጦች ተጠብሰው ወይም በቀጭን እንጨት ላይ ተሰክተው ይቀርባሉ። አንዳንዴም ከነህይወታቸው ይቀርባሉ። ጣዕማቸውንም ቻይኖች ከሽምፕ ጋር ያመሳስሏቸዋል። ጊንጦችን በመጥበስና መንገድ ለመንገድም ቻይኖች ሲበላቸው ይታያል። እሳት እንኳን ከነካቸው በኋላ የጊንጦች መርዝ ላይጠፋ ይችላል። በቻይና ውስጥ ብዙ ሰዎች ስለሚመገቡት በሁሉም ሬስቶራንቶች በስፋት ይገኛሉ። ሁለተኛ የእባብ ሾርባ። የሆነ ሰዓት ላይ የእባብ ሾርባ የሀብታሞች ምግብ ተደርጎ ይቆጠር ነበር። በአሁኑ ሰዓት ላይ ግን ማንኛውም ሰው አዞ መብላት የሚችለው ምግብ ሆኗል። ቪዲዮም ላይ እንደምታዩት እባቡ ብዙ ቦታ እንኳን ተቆራርጦ መንቀሳቀሱን አላቆመም። የእባብ ሾርባ ለመድኃኒትነትና ለደም ዝውውርም ጥሩ እንደሆነ ያምናሉ። አንደኛ ኦክቶፐስ። ቻይኖች የሞቱ ነገሮችን ብቻ መብላት ብዙም የሚያስደስታቸው አይመስሉም። ይህ ሲናጂ ተብሎ የሚጠራው ኦክቶፐስ ከነ ህይወቱ የሚበላ ሲሆን ከነ ነፍሱ ነው ሳህን ላይ የሚቀርበው። ትንሽ ምግብ እንዲመስልም ቅመማ ቅመም ይጨምሩበታል። ይህ ምግብ እንደ ምግብ ብቻ ሳይሆን አፋቸው ውስጥም ገብቶ ስለሚንቀሳቀስ ከምላሳቸው ጋር ጦርነት እንደመቅጠም ያህል ነው። አፍ ውስጥም ከገባ በኋላ ስለሚንቀሳቀስ ጉሮሯቸው ሊደፍነው ይችላል። የዛሬው ቪዲዮአችን ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ ባሪ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።